ሰላም እንደምን አላችሁ? የዚህ የዩቲዩብ ቻናል ተከታታዮች ይህ በፕሮጀክት ማኔጅመንት ዙሪያ ላይ አተኩሮ ገለጻ እያደረግኩ ወደ እናንተ በዚህ ዩቲዩብ ቻናል የማስተላልፈው ትምህርታዊ ፕሮግራም ነው። እስካሁን ከ40 በላይ ቪዲዮዎችን የፕሮጀክት ማኔጅመንት በተመለከተ በክፍል ባጭር ገለጻ እያደረግኩ በዚህ በዩቲዩብ ቻናል አስተላልፌላችኋለሁኝ። ፍላጎቱ ያላችሁ ስለ ፕሮጀክት ማኔጅመንት ተጨማሪ እውቀት ለምትፈልጉ፣ ተጨማሪ መረጃ ለምትፈልጉ እነዚህን ቪዲዮዎች ማየት ትችላላችሁ። ቪዲዮዎቹ ዩቲዩብ ቻናል ላይ ደስታዬ ጌታሁን ፕሮጀክት ማኔጅመንት ብላችሁ ትገቡ በደንብ ታገኟቸዋላችሁ። እንግዲህ ፕሮጀክት ማኔጅመንት በተደጋጋሚ እንደገለጹት በጣም ወሳኝ ጉዳይ ነውና በዚህ ጉዳይ ላይ ተጨማሪ እውቀት ማግኘት፣ ተጨማሪ መረጃ ማግኘት ያተርፋል እንጂ አይጎልም። በዛሬው ዕለት ገለጻ የማደርገው አንድ በኢኮኖሚክ አናሊሲስ ስንሰራ ፕሮጀክት ላይ ትኩረት የሚሰጠው ክፍል የሰው ኃይል ወይም ማንፓወር ወይም ሁማን ሪሶርስ የምንለው ነው እና ያ ደግሞ በተለያዩ መጠሪያዎች የሚጠራበት ሁኔታ ነው ያለው። የሰው ኃይሉ በዚህ በኢኮኖሚው ዘርፍ የሚሰማራው የሰው ኃይል የተለያዩ ደረጃዎች፣ የተለያዩ መገለጫዎች ይኖሩታል። በተለይ ኢኮኖሚክ አናሊሲስ ስንሰራ ይህንን ግምት ማስገባት ስላለብን ከዚህ ጋር አኳያ እነዚህ አንኤምፕሎይመንት፣ ኢምፕሎይመንት፣ አንደር ኢምፕሎይመንት፣ ዲስጋይዝድ ኢምፕሎይመንት ምንድን ናቸው የሚሉትን በደንብ ተርሚኖሎጂዎች ማወቅ ያስፈልጋል። ያንን ካወቅን በኋላ ደግሞ እነዚህን ተንትነን ፕሮጀክት ዶክሜንታችን በአግባቡ ለማስቀመጥ እንደዚሁም በተለይ በኢኮኖሚክ ዘርፉ ደግሞ በጣም ትኩረት የሚሰጠው ነው ይሄ ኢምፕሎይመንት ጉዳይ። እንዲሁ በተለምዶ ስራ አጥነት፣ ስራ አጥ እያልን የምንገልጻቸው። ስለዚህ እነዚህ የተለያዩ ክፍሎች አሉትና መሰረት አድርጌ ገለጻ ያደርጋለሁ ማለት ነው። በድጋሚ ሌሎች እንዲደርስ ቻናሉን ላይክ፣ ሰብስክራይብ፣ ሸር ማድረግን አትርሱ። ኮሜንትም ካለ ኮሜንት ስጡበት። እንግዲህ እነዚህ አንኤምፕሎይመንት፣ ኢምፕሎይመንት፣ አንደር ኢምፕሎይመንት የሚባሉት ተርሚኖሎጂዎች ምንድን ናቸው ፍቻቸው የሚለው ማየቱ በጣም ጠቃሚ ነው። መረዳት በእነሱ የተወሰነ እውቀት መያዝ አጠቃላይ በዚህ ዘርፍ የተለያዩ ስራዎችን ስሰራ የበለጠ ግልጽ ይሆናል ማለት ነው። አንደኛው በዚህ ስራ የሰው ኃይል በስራ ላይ ከማሰማራት አኳያ ዲስጋይዝድ አንደር ኢምፕሎይመንት እንለዋለን። ይህም የተሸሸገ የስራ አጥነት ማለት ነው። ዲስጋይዝድ አንደር ኢምፕሎይመንት ይህ ማለት ሰውየው በስራ ላይ ነው፣ ደሞዝ ይከፈለዋል። ግን ያ ሰውዬ የተሰማራበት ቦታ ሙሉ አቅሙ ተጠቅሞ የሚሰራበት አይደለም። ስለዚህ ሰውየው ወይም ባለሙያው ወይም ያ የሰው ኃይል ከአቅም በታች ነው እየሰራ ያለው ማለት ነው። ስለዚህ ይሄ የተሸሸገ የስራ አጥነት እንለዋለን። ስራ አለ፣ ደሞዝ ይከፈላል። ግን ያ ሰው ስራው ላይ ቦታው ላይ ያለው ሰው ከአቅሙ በታች ወይም በአቅሙ ልክ፣ በእውቀቱ ልክ፣ በችሎታው ልክ እየሰራ እንዳልሆነ የምንገልጽበት ተርሚኖሎጂ ነው ማለት ነው። ይሄ ዲስጋይዝድ አንደር ኢምፕሎይመንት የምንለው ይሄ ብዙ ጊዜ ያጋጥማል። በተለይ ሰዎች ተምረው የተሻለ ስራ መስራት እየቻሉ ግን ስራ ሲያጡ ብቻ ባገኙ ስራ ይገቡና ከአቅም በታች የሆነ ስራ የሚሰሩበት ሁኔታ ነው ያለ። ይህ ብዙ በሀገራችን በብዛት የሚገለጽ ነው። አብዛኛው ሰው በተማረው ስራ ስለማያገኝ የግድ ስራ ደግሞ ሰርቶ መኖር፣ ህይወትን መምራት፣ ቤተሰብ መምራት ስላለበት ባገኘው ስራ ሁሉ ተቀጥሮ ይሰራል። የዛን ሰዓት ከአቅሙ በታች በተማረው ልክ በአቅሙ ልክ ከመስራት ይልቅ ከአቅሙ በታች የመስራት እድል ያጋጥማል ማለት ነው። ይሄ ደግሞ ለሰውየውም ከሞራል አኳያ ጥሩ አይደለም፣ እንደ ሀገርም ከኢኮኖሚ አኳያ እንደ ተቋምም ተገቢ አይደለም እና ዞሮ ዲስጋይዝድ አንደር ኢምፕሎይመንት እንለዋለን ማለት ነው። ሰው ስራ አለው፣ ደሞዝ ይከፈለዋል፣ ግን ከአቅም በታች አንደር ካፓሲቲ ነው እየሰራ ያለው የሚለውን ያሳያል ማለት ነው። ለምሳሌ አንድ የኢኮኖሚክስ ባለሙያ በሙያው ስራ ማግኘት ባለመቻሉ እንዲሁ ሌላ ስራ አግኝቶ ብቻ የዕለት ኑሮን ለመምራት ሲል ብቻ ተቀጥሮ ቢሰራ ከዚህ ከአቅሙ በታች ነው የሚሰራው ማለት ነው። ይሄ ባለሙያ አንደኛው ይሄ ዲስጋይዝድ አንደር ኢምፕሎይመንት እንለዋለን። ሌላው ሙሉ ስራ ቅጥር ነው ወይም ፉል ኢምፕሎይመንት የምንለው ነው። ይሄ ስራ ለመስራት ፈቃደኛና ችሎታ ያላቸው ሰዎች በሀገሪቱ ውስጥ በሚከፈለው ደሞዝ ጣራ መሰረት የተከፈላቸው ስራ ላይ ናቸው ማለት ነው። አብዛኛው መስራት የሚችል ሰው፣ ችሎታ ያለው ሰው በሀገሪቱ ውስጥ የሀገሪቱ ስታንዳርድ በሚፈቅደው መሰረት ደሞዝ እየተከፈለው ስራ ላይ ነው ማለት ነው። ይሄኛው ፉል ኢምፕሎይመንት የምንለው ግን እንዲህ ሲባል ደግሞ ሙሉ በሙሉ 100% ስራ አጥ የለም ማለት አይደለም። ለምሳሌ ጊዜያዊ የስራ አጥነት
ሊፈጠር ይችላል። ሰው ከአንድ ቦታ ወደ አንድ ቦታ ወይም ባለሙያ ከአንድ ቦታ ወደ አንድ ቦታ ሲዘዋወር ስራ አጥነት ሊከሰት ይችላል። ይሄ ጊዜያዊ ወይም ፍሪክሽናል ስራ አጥነት ነው የምንለው እና ግን አብዛኛው ግን መስራት የሚችል የተማረ ሰው ኃይል ሌላውም አካል በአቅሙ በተቻለው መጠን ስታንዳርዱን ጠብቆ የሚከፈለው ክፍያ እየተከፈለው ስራ ላይ ከሆነ ይሄ ፉል ኤምፕሎይመንት እንላለን ማለት ነው። ይሄ ብዙ ጊዜ ባደጉት የበለጸጉት ሀገሮች ብዛት ነው እና ይሄ አንዱ የኢኮኖሚክ ፓርት ነው። ለፕሮጀክታችንም በጣም ወሳኝ ነው ማወቅ ማለት ነው። ይሄ ፉል ኤምፕሎይመንት። ሌላው የዚህ የስራ አጥነት ይሄ በተለይ በእኛ ጋር በጣም በስፋት የሚያጋጥም ችግር ነው። እንደ ሀገርም በጣም ከፍተኛ ችግር የሆነ የዜጎች ራስ ምታት የሆነ እና በጣም በርካታ ሰዎች የሚቸገሩበት በርካታ ወገኖቻችን በተለይ ወጣቱ የሰው ኃይል የሚቸገርበት ነው። ይሄ አንኤምፕሎይመንት የምንለው ማለት ነው። ይሄ ስራ አጥነት አንኤምፕሎይመንት በደንብ ይገልጻል። አንድ ሰው ለመስራት ፈቃደኛ ያለው የትምህርት ዝግጅቱ አለው ችሎታው አለው፣ ግን ስራ የለውም። በጣም ትልቅ ችግር ነው እና ይሄ በጣም እንደ ሀገር ኢኮኖሚ በጣም ትልቅ ራስ ምታት ነው። አንድ ሀገር ትልቅ እንደ ማህበረሰብ ትልቅ ችግር ነው እና ይሄ በተጨባጭ እኛ ፕራክቲካሊ እያጋጠመን ያለ ነገር እና ይሄ ሰዎች ተምረዋል፣ ችሎታ አላቸው፣ ስኪል አላቸው፣ ግን በዛ በተማሩበት በችሎታቸው ቢሰሩበት ስራ አላገኙም። ቁጭ ብለው ነው ያሉት ብለው ስራ አጥ ሆነው ቁጭ ብለው ነው ያሉት ማለት ነው። እና ስራ አጥነት አንኤምፕሎይመንት የምንለው ነው። ይሄ በኢኮኖሚክ ደረጃ በጣም ትልቅ ትኩረት የሚሰጠውና የሚያስፈልገው ነው። እንግዲህ ትልቅ ችግር ነው። በተለይ ወደ ሀገሮች የሚያጋጥም ችግር ነው። እንዳልኩት በእኛ ሀገር በብዛት ያለ የስራ አጥነት ችግር በየቦታው ስትሄዱ በርካታዎች ዜጎችን ለምሬት ለችግር ያደረገ ነው ማለት ነው። ይህንን ለማድረግ እንግዲህ የሀገርን ኢኮኖሚ ማሳደግ፣ ስራ አጡን ስራ የሚፈጥሩ ፕሮጀክቶችን መቅረጽ፣ ራሱን ችሎ በደንብ ማጆሪቲውን ወደ ስራ ሊያስገባ የሚችል ፖሊሲ ስትራቴጂ ነድፎ ወደ ስራ ማስገባት እና ዜጎች ስራ የሚያገኙበት እድል መፍጠር በጣም ወሳኝ ነው። እንደ ማህበረሰብም እንደ መንግስትም አካላት እና እንደ ተቋም በጣም ወሳኝ ጉዳይ ነው የሚለውን ታሳቢ ማድረግ እና አንኤምፕሎይመንት የምንለው ይሄንን። ሌላው የተሸሸገ ስራ አጥነት ዲስጋይዝ አንኤምፕሎይመንት። ያኛው መጀመሪያ ያየው ዲስጋይዝ አንደር ኤምፕሎይመንት ነው። ሰው ችሎታ አለው፣ አቅም አለው፣ ስራ ተቀጥሯል፣ ግን የሚሰራው ከአቅሙ በታች ነው። ያ ዲስጋይዝ አንደር ኤምፕሎይመንት ነው። ይሄኛው ግን የተሸሸገ ስራ አጥነት ዲስጋይዝ አንኤምፕሎይመንት። ዲስጋይዝ አንኤምፕሎይመንት አንድ ሰው በስራ ላይ ቢገኝም ያ ሰው ከስራው ቢወጣም ስራው ላይ ምንም ጉዳት አያመጣም ማለት ነው። ይሄ ዲስጋይዝ አንኤምፕሎይመንት የምንለው ሰውየው ስራ ላይ ነው ያለው ወይም ባለሙያው ስራ ላይ ነው ያለው። ያ ባለሙያ በአጋጣሚ ከዛ ስራ ቦታ ቢወገድ ወይም ቢወጣ ወይ ጥሎት ቢሄድ ግን ስራው ላይ ተጽዕኖ ያሳድራል ማለት ነው። ይሄ ማለት እንግዲህ በተለይ ብዙ ጊዜ አንዳንድ የስራ መደቦች ላይ ከሚገባው በላይ ሰው መቅጠር፣ በትርፍነት ሰው መቅጠር፣ በተለይ ሰዎችን ትሪት ለማድረግ ሲባል ዝም ብለህ አንድ ቦታ ላይ አንድ መደብ ላይ ደራርበው መቅጠር፣ ይሄ በራሱ ከኢኮኖሚ አኳያ ተገቢ አይደለም፣ ጉዳት አለው። አንደኛ ያ ስራ መሸከም የሚገባውን ስራ ነው መሸከም ያለበት እና ትርፍ ጉልበት በአግባቡ ያለ አግባብ ዝም ብሎ እዛ ላይ የሚከፈለው አለ ማለት ነው። ስለዚህ ይሄ ከዛ ቢወጣ ጉዳት አያመጣም እና ይሄ ዲስጋይዝ አንደር አንኤምፕሎይመንት እንለዋለን ማለት ነው። ዲስጋይዝ አንኤምፕሎይመንት ይሄ ያጋጥማል እና ለምሳሌ አንድ የሆነ ማሳ የሆነ ፋርም ቢኖር እዛ ላይ 5 ሰዎች ያንን ስራ መስራት ቢችሉና 10 ሰዎች ብንቀጥር ከ10 3 አሁን ቢለቁ፣ ስለዚህ በ5 ሰዎች የሚሰራ ስራ ነው። 3 ቢለቁ ብዙም ጉዳት አያመጣም። ምርቱ ላይ የሚኖረው መቀነስ አይኖርም። የሚኖረው አሉታዊ አስተዋጽኦ አይኖርም ማለት ነው። አሉታዊ ተጽዕኖ አይኖርም ማለት ነው እና ይሄ ዲስጋይዝ አንኤምፕሎይመንት እንላለን። ይህም ያው እንደ አንኤምፕሎይመንት ሙሉ ባይሆንም የራሱ ተጽዕኖ አለው። ስለዚህ በተቻለ መጠን እያንዳንዱ መደብ እያንዳንዱ ስራ ዘርፍ የሚፈልገውን ያህል ሰው በችሎታ በትምህርትም በአቅምም የሚበቃውን ያህል ሰው ላይ ነው መመደብ። ትርፍ ሰው እዛ አጭቆ መመደብ ተገቢ ስላልሆነ ማለት ነው። እንግዲህ አጠቃላይ የዛሬው ገለጻዎች እነዚህ ይመስላሉ። በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ኮሜንት ስጡበት። በተለይ ኮሜንት በጣም ወሳኝ ነው። እያላችሁበት ሰላማችሁ ይብዛ። ደህና ሁኑ።